ሄሎ ሄሎ፣ ጤና ይስጥልኝ። እኔ መቤት እንደምን አለሽ? አብሮ ይስጥልን፣ እግዚአብሔር ይመስገን። ከኢቢኤስ ቴሌቪዥን ነው የምንደውልሽ። እሑድን በኢቢኤስ። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ፈቅድ ያለች ናፍቄ እንዴት ነሽ? ማን እንበል? ከየት ነው? ማርታ እባላለሁ ከሳሪስ አቦ። መልካም እድል። መልካም እድል። ሁለት ሶስት መልካም እድል። ፍሪጅ ደርሶሻል። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ይሄ ደግሞ ለወንድሞች ነው። ተመልከቱ በደንብ። አይዳሌ፣ አይመልክ፣ አይቁመና፣ አይቅርጽ። አቤት ዳሌዋ ዳሌ አይደለም። አንድ ኧረ ተይ የኔ እህት፣ ኧረ ተይ 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 ተይ። እንዴ ሚዲያ ላይ ልብሷን እኮ አውላለቀች እያየናት። እንዴ እግሯ ደግሞ ማማሲያ ነው። ዘመዴን አገኘው። ማማሲያ እግር ትባላለች። ሁለት አስቆጠረች እኮ ሁለት። እንዴ ተይ እንጂ አውልቀሽ በምን ልቀሪ ነው? ኧረ ተይ። እኔ አይኔ እንዳያመኝ እንዲሁም አይኔን ያመኛል። ሶስት አይ ሴቶች ሶስት ወንድሜቼ እያያችሁ ነው። አንዴ አራተኛ ራቁቷን ልቀር ነው። ወይ እኔማ ላይ የሚቀርብኝ ይኸው ወንድሞቼ እዩ። አይዳሌ ምናምን እያላችሁ አንዳንዶቻችሁ ብላችሁ ተከተላችሁ እስከ ቤቷ ድረስ የምትሸኙ ይኸው እሷ እንግዲህ መጣች። ባለ ጣውላ ናት። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮ። አንዲት ቆንጆ ወጣት ታመመችና በቄ ጉድ አደረገኝ። ተኝታም ተነስታም በቄ ጉድ አደረገኝ። ምንድነው በቄ ያደረገሽ? ማን ነው በቄ ንገሪኝ። ቤተሰቦቿ ጭንቀት። በቄ ጉድ አደረገኝ። ያልወሰዱበት መድኃኒት ቤት ያላስገቡት ሐኪም ቤት የለም። መጨረሻ ሲቸግራቸው ጊዜ ጠንቋይ ቤት ይዘው ሄዱ ማለት ነው። ከዛ ጠንቋዩ ሳያት ልጅቷ ታምራለች። አልጋ ክፍል አስገብቶ ወዬ ብሏት ምናምን ሲጨርሱ በቄ ጉድ አደረገኝ የሚለውን ነገር ተወቹ። ከዛ ለጠንቋዩ ተጨረጨበ። አባብዬ ምናምን ተባለ፣ ተሰከሰለትና ኮራ እያለ እስቲ በቄ ምን አድርጎሽ ነው ለቤተሰቦችሽ ንገሪያቸው ሲላት በቄማ ኤችአይቪ አስይዞኝ ነው አለች። ኖ ከዛ ጠንቋዩ በቄ ጉድ አደረገኝ። እንዴ ሰላም የነመው ከየት ነው? ሰላም እንዴት ነህ? ደህና ነሽ ወይ? ከየት ነው? ደህና ነኝ። እኔ ከአዲስ አበባ። የት ሰፈር ነሽ? የኔም ቤት ቆንጆዬ ናት። ደግሞ ይህች እናቴ ከአይኔ ያውጣሽ። በስመ አብ። የት ሰፈር ነሽ? እኔ ጎጃሜዋ ልጅ ነኝ። ይቅርታ። የትኛዋ ጎጃሜ? ይህች የምትጨፍረዋ ልጅ ትመስላለች። አንድ በሚሆነ ዘፈን ከኛ ጋር አንድ ስራ እንሰራለንማ። ከገበሬዎች ጋር ነው ያዩት። ይሄን መልክ ያየሁት በቃ እስክስታ ምትመታለሽ። አዎ ጎበዝ። ራስህ አንቺ ነሽ? እድሜሽ ስንት ነው? ገና 19 ዓመቴ ነው። የሚገርማቸው ይችን ልጅ የሆነ ቀን ከትላልቅ የአማራ ሴቶች ጎጃሚዎች ጋር ሲጨፈር እኔ አውቀዋለሁ። አረቄ ተይዞ ምናምን እስክስት ባለ አረቄ፣ የደንበጫ አረቄ ተይዞ ምናምን የግብጡ አረቄ ትዝ አለኝና እንዴት እንደምትመታው ደግሞ ከሌሎች ሴቶች ረጅም ነች ልጅቷ። እንዲሁም የጠበቅኩ 24 25 መስሎኝ ነበር። ገና ልጅ ነች። ገና ነች። ደግሞ ታስታውቃለች። ደግሞ ታስታውቃለች እንዴ ሞጣ። እንኳን ደህና መጣሽ። ማን ነው ስምሽ? ቆይ ተረጋጉ ወጣቶች። ስምሽ ማን ነው? ማህሌት። ማህሌት ማን? ማህሌት አባይነህ። ማህሌት አባይነህ። ጭራሽ የት ሀገር ነው የተወለድሽው? እኔ አማኑኤል። እዚቹኛ ሀገር እነ እስክንድር ነጋ ሀገር። እንዴ አማኑኤል ነሽ? ዋው እሷማ ከማርቆስ ቀስ ብለን እኮ ገባ ብለን የገብስ አረቄ እኮ የምንጠጣባት ከተማ ነበረች። ይገርምሻል።
አይ እናቴዋ ማለት ነው ስምሽ። እንዴት ጭፈራ እንደዚህ ይቻልሽ ግን? ኧረ ዝም ብዬ ነው። አንድ አባቴ ይችላል። አንዳንዴ እሱ ያሳየኝ ነበር በፊት ሕፃን እያለሁ። አባት ይችላል? አዎ ይሞክራል። ምንም አይልም። ሸለመኝ ጎጃም ሸለመኝ አለምን ብሎ ጎጃም አስታጠቀኝ። እስኪ እንዲህ ብሎ ይህንን ስጨፍር አይቼሻለሁ። በጣም የሚገርም ነው። በጣም ያሰራል እኮ እኛ ቴስቲ ተጨፍር ሞጣ እናንተ ውጡላት እስኪ፣ እሷ በደንብ ትጨፍር። ውጡላት። ቆይ በኋላ ነው እንዴ አስገባቸዋል። በእውነት አስገባቸዋል። ቆይ ልጅቷን በጣም አግኝቻታል። ቆይ ከታች ናችሁ ታብታባሩ። ኢንተርቪው ላርጋት። ይሄን እንድትጠቀምበት። ቆይ በትልቁ ላርጋት። ቴንክ ዩ ዋው ሺዝ ማይ ቢዩቲፉል ሲስተር ፍሮም ጎጃም። አቤት እንኳን ደህና መጣሽ። እንኳን ደህና ቆይ። ቁመትሽ ለክተውሻል? ምን ያህል ነው ቁመትሽ የተባለው? 5 ከ6 ሞያለሽ? አልተለከውም። ረጅም ነሽ አይደል? ደህና ነኝ፣ መካከለኛ ነኝ። እኔ እንዴ ከሴቶች እኮ ከጎጃም እናቶች መካከል ሳይሽ ደግሞ ያ ነው የሚያምርብሽ። የለበሽው የመጀመሪያው ላይ ነው ያየሁሽ። ሃይ ማማ ምንድን ነው? ኦኬ እናገባለን። ሄዶም ነች ፓኒሽ ኦኬ መጣሽ። ቴንክ ዩ እናቶች መካከል ስታይ ግን ረዘም ያልሽ ነሽ እና እንዲህ ስትዩ ምናምን ያ ደግሞ የቀሚሱ በጣም ደስ ይላል። ጃኬት ነበር ከላይ ጃኬት። አዎ እና ከስር ቀሚሱ ነው። በጣም ነው እና 19 ዓመትሽ ነው። በጣም ቆንጆ ነሽ። ቆንጅዬ ነሽ። መቼም የጎጃም አያበቅለው የለ። በጣም ቆንጆ ነሽ። ስለዚህ ምንድነው ዓላማሽ? አሁን እየተማርሽ ነው ወይስ አርቲስት የመሆን ነው? ጭፈራ ላይ የባህልሽን የአማራን ባህል ማሳየት ነው የምትፈልጊው? ምንድነው የምትፈልጊው? አዎ አንድ ባህልን ማስተዋወቅ እፈልጋለሁ። ሲቀጥል ደግሞ በአርቱም እየተማርኩ ነው፣ እማራለሁ። ስንተኛ ክፍል ነሽ? ጨርሰሻል? 12 አምና ጨርሻለሁ። ያው ተፈተንሽ? አልመጣም? አይ የሪሚዲያል መጥቶልኝ ነበር፣ ግን ያው ወቅቱ ብዙም ተሰላልሆነ የጦርነቱ መማር አለብሽ። አርቲስት መሆን ሲማር ጭምር ነው። አንድ ሰው የሚሰላው ትምህርትም አክቲቪቲ ተጨምሮበት ደግሞ ምንድን ነው ይሄ ተሰጦ። አንቺ አሁን በጣም ጊፍትድ ነሽ፣ በጣም ጎበዝ ነሽ። ስለዚህ አንቺ እናሳድግሻለን። እርግጠኛው የምነግርሽ እናሳድግሻለን። የሆነ ነገር እናደርግልሻለን። ምንድነው የምትፈልጊው? እስኪ የአማራ ልጆች ምን እንዲያደርጉልሽ ትፈልጊያለሽ? የአማራን ባህል በተለይ አሁን የጎጃሜው፣ ጎንደሬውን፣ ወሎን፣ ሸዋዬውን ስትጫዋችሁ በጣም ሌላ ቪዲዮም አይቻልም። ምን እንዲያደርጉልሽ ትፈልጊያለሽ? የኔ ደጋፊዎች አማራዎች አልባሳት። ምን አይነት አልባሳት? የጎጃም ሙሉ አልባሳት ቢኖረኝ። ቀሚሶች ነው የምትፈልጊው? ይሄ ነጠላዎች ምናምን፣ ይሄ ጨረቃ የሚባል በክር ተጠቅልሎ ድሪው ምናምን አልቦ በሌላ ትመጭና ጊፍት ላይ ባሰጥሽ ምን ልሻል? 3000 ሰው ያይሻል። ጊፍት ባሰጥሽ ትፈልጊያለሽ? ጊፍት እሺ፣ ችግር የለውም። እሺ፣ ባንክ እስካለሽ ባንክ አለሽ? የግልሽ ተከፍቶልኛል። አለሽ? ታውቂዋለሽ ቁጥሩን? አዎ። ቴንክ ዩ ቶ መስቀሉን እኔ
እገዛላታለሁ ወርቅ አለ አንድ ሰው ወርቅ ነው ማረግላት ብሏል። የጎጃም ዶክተሮች አሉ ትንሽ አብሾም ቀመስ ያረጉ በዳቦ ይወሰዷሉ፣ በስቲፋኖስ ማር ይወሰዷሉ። ዶክተሮች አሉ እዚህ ሀገር የሚገርምሽ ቶም የሚለው መስቀል ለዚህ ጎጃም አማራ ደረቷ ላይ ነው ምደረንቅላት አለ። እንደገና ትመጫለች። ቆይ ፎሎ ባክ ላርግሽ፣ ምክንያቱም ጌም ላይ ነሽ ያለሽው። ጌም ላይ ስለሆንሽ በግል እንደዚህ ባመጣሽና ጊፍት ባሰጥሽስ ትፈልጊያለሽ? ደስ ይለኛል። በጣም ጥሩ። ላውርዳ አንድ ቁጥር ታሳይኛለሽ። ሌሎች የምታመልጠኝ ከሆነ ሌሎቻችሁ ሞዴሬተርስ አስገቡልኝ።